ይህን ቪዲዮ ከመጀመሬ በፊት አንድ ማስጠንቀቂያ ልስጣችሁ። ደፋር ካልሆናችሁ ወይም ለእንደዚህ አይነት ሚስጥራዊ አስፈሪ ታሪክ አዲስ ከሆናችሁ እባክዎን አሁኑኑ ይህን ቪዲዮ ይዝጉት። ምክንያቱም ይህን ታሪክ ከሰማው በኋላ ለቀናት ሰላማዊ እንቅልፍ አጥቻለሁ። በ1940ዎቹ መጨረሻ ላይ የሩሲያ ሳይንቲስቶች 5 እስረኞችን አንድ ክፍል ውስጥ በማስገባት ዘጉባቸው። ዓላማው ጋዝ በመልቀቅ ለ15 ቀን እንቅልፍ እንዳይተኙ ማድረግ ነበር። ነገር ግን በ9ኛው ቀን የሆነው ነገር ከሰው ልጅ አእምሮ በላይ ነው። Мы не спим. Они шепчут. Они внутри! Глаза внутри! На 23 день не спать! Мы уже мертвые, выпусти меня! እንኳን ወደ ምስጢራዊ ዓለም በሰላም መጣችሁ። ዛሬ የምናየው ስለ ሩሲያን ስሊፕ ኤክስፔሪመንት ነው። ሳይንቲስቶቹ ለእስረኞች የተሰጠው ጋዝ እስረኞቹን ንቁ ያደርጋቸዋል ብለው አስበው ነበር። ነገር ግን በዛ በተቆለፈ ቤት ውስጥ በጨለማ በዝምታ ውስጥ ለ15 ቀን ምን ተፈጠረ? እስረኞቹስ ወደ ምን ተለወጡ? እስከ መጨረሻው አብራችሁን ቆዩ። ምክንያቱም የመጨረሻው ሚስጥር እንቅልፍ ይነሳል። ለመጀመሪያው 5 ቀናት ሁሉም ነገር ሰላም ነበር። እስረኞቹ ያወራሉ፣ ታሪካቸውን ይለዋወጣሉ። ነገር ግን ከ5 ቀን በኋላ ንግግራቸው ወደ ጨለማ ታሪክ ተለወጠ። በ9ኛው ቀን አንደኛው እስረኛ መጮህ ጀመረ። ለ3 ሰዓት ያክል ያለማቋረጥ ጮኸ። ድምፁ ሲጠፋ ግን ሳይንቲስቶች የደረሱበት መደምደሚያ አስደንጋጭ ነበር። የድምፅ አውታሩ ተበጣጥሷል። የሚገርመው ግን ሌሎቹ እስረኞች ለጩኸቱ ምንም ምላሽ አልሰጡም። ይልቁንስ የመጽሐፍ ገጽ እየቀደዱ መስታወቶቹ ላይ ለጠፉ። ከዛን ሙሉ ለሙሉ ጸጥታ ሰፈነ። ለ3 ቀናት ከክፍሉ ውስጥ ምንም ድምፅ አልተሰማም። ከዛን ሳይንቲስቶቹ የሞቱ መስሏቸው አሁን ወደ ክፍሉ ልንገባ ነው፣ ሁላችሁም መሬት ላይ ተኙ፣ ካልሆነ ደግሞ እንተኩሳቸዋለን የሚል ማስጠንቀቂያ በድምፅ ማጉያ ሰጡ። ከዛን ከክፍሉ ውስጥ አንዱ እንዲህ ብሎ ድምፅ ሰጠ፣ እኛ ከእንግዲህ ነፃ መውጣት አንፈልግም። በ15ኛው ቀን ጋዙ እንዲቆም ተደረገ። ነገር ግን ክፍሉ ተከፍቶ ሳይንቲስቶች ወደ ውስጥ ሲገቡ ያዩት ነገር ዓለምን ያስደነገጠ ነበር። እስረኞቹ የተቀመጠላቸውን ምግብ አልነኩም። ይልቁንስ የራሳቸውን ስጋ እየገመጡ እየበሉ ነበር። ግማሽ አካላቸው ተበልተዋል። ሆኖም ግን አልሞቱም፣ በሕይወት ነበሩ። እስረኞቹን ለማዳን ዶክተሮች ሲረባረቡ፣ እስረኞች ግን እባካችሁን ጋዙን መልሱልን፣ እኛ መተኛት አንፈልግም እያሉ ሲጮሁ ነበር። ማደንዘዣ ሲሰጣቸው እንኳን አይናቸውን ለመዝጋት ፈቃደኛ አልነበሩም። የመጨረሻው እስረኛ ሊሞት ሲል አንደኛው ሳይንቲስት ጠመንጃ ወጥቶ ደቅኖበት አንተ ምንድነህ በማለት ጠየቀው። እስረኛውም እንዲህ በማለት እየሳቀ መለሰለት፣ እኛ እናንተ ነን፣ በእያንዳንዱ የሰው ልጅ አእምሮ ውስጥ የምንገኝ ነገር ግን በእንቅልፍ የምንደበቅ ጭራቆች ነን። ከዛም ሳይንቲስቱም በጥይት መታው። ጥያቄ አለኝ፣ እንቅልፍ በውስጣችን ባይኖር ኖሮ ወደ ምን ልንቀየር እንችላለን? መልሳችሁን በኮመንት ላይ ያስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ያድርጉ። ቻናሉን ሰብስክራይብ በማድረግም ቤተሰብ በመሆን ይቀላቀሉን።